You're blocking Allah's blessings. And if you want wealth, peace of mind and ease, then you must remove this block as soon as possible. የአላህን በረከቶች እየገደቡ ነው። ሀብትን፣ የአይምሮ ሰላምንና ቀለትን ከፈለጉ ይህንን እንቅፋት በተቻለ ፍጥነት ማስወገድ ይኖርባቸዋል። የአላህን በረከቶች እንዴት እየገደቡ እንደሆነ፣ እንዴት ማስተካከል እንደሚችሉና በዛ ላይ ደግሞ በረከቶቻችሁን እንዴት የበለጠ ማሳደግ እንደሚችሉ እነግራችኋለሁ። በረከቶቻችሁ እንዳይመቱ ያገደ ያለው ማንኛው ምክንያት ወንጀሎቻችሁ አይደሉም። አስተሳሰባችሁ ወይም ምን ያህል ቁርአን እንደሚቀሩም አይደለም። ዋናው ነገር ራሱን ከዚህ ህይወት መነጠሉ የሚገዛት ችሎታው ላይ ነው። ምክንያቱም እርሶ የአላህ ባሪያ ናችሁ። እርሶ የሱ አገልጋይ፣ የሱ ባሪያ ናችሁ። ነገር ግን ከሱ ጋር ከመጠበቅ ይልቅ ከዚህ ዓለም ጋር ዱንያ ጋር ተጣብቃችኋል። ከዚህ ዓለም ጋር በተጣበቃችሁ ቁጥር ደግሞ ከሷ የሚያገኙት ድርሻ እየቀነሰ ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ረዲየላሁ ዐንሁ እንዲህ ብለዋል፣ በዚህ ዓለም ላይ እንደ እንግዳ ወይም እንደ መንገድ አሳላፊ ሁን። እኔም ውቅያኖስ እንደዚች ዱንያ ነው፣ መርከቧ ደግሞ እንደ ልባችሁ ናት እላለሁ። ውሃው ከመርከቧ ውጪ እንዲሆን ካደረጉ ወደ መድረሻችሁ ይደርሳሉ። ነገር ግን ብዙ ውሃ ወደ መርከቧ ከገባ ትሰጥማለች። ይህ ደግሞ ለርሱ ምን ጥቅም አለው? ራሱን ከዚህ ህይወት መነጠል የሚፈልጉትን ነገር ብቻ ይዞላችሁ እንደሚመጣ እንድትገነዘቡ አፈልጋለሁ። ለርሱ የሚበጀው ምንድነው? ስለ ገንዘቡ ይርሱ፣ ስለ አለቃችሁ ይርሱ። ከዚህ ህይወት ጋር የሚያቆራኟችሁንና አላህ ጉዳዮቻችሁን ሁሉ የሚፈጽምላችሁን መሆኑን የሚያስረሳችሁን ነገር ሁሉ ይርሱ። ለማንኛውም እርሶ የሚቆጣጠሩት ምንም ነገር የለም። ለምሳሌ ያህል ጧት ሲነቁ ፀሐይን አብረው ለማውጣት እንደሚትሞክሩ ያስቡ። ይህን ማድረግ ስለማይችሉ በራሳችሁ ይበሳጫሉ። አዋፍትን የሚመግቡት እርሱ አይደሉም። ዝናብ እንዲዘንብ አያደርጉም። የጎዳና ድመቶችንም አይመግቡም። ሌላው ቀርቶ ሆዷችሁ የሚበሉትን ምግብ እንዴት እንደሚያደቅቅ እንኳን አይቆጣጠሩም። እነዚህ ሁሉ ነገሮች በአላህ ሱብሓነሁ ወተዓላና እሱ ባዘጋጃቸው ሰበቦች የሚከናወኑ ናቸው። ስለዚህ ለሱ እጅ ይስጡ። አሁን ቁርኝታችሁ በረከቶቻችሁን እየገደበ መሆኑን ተረድቷል። ግን እንዴት ነው ራሱን መነጠል የሚቻለው? ራሱን የምትነጥሉት ይህ ሁሉ ነገር ጊዜያዊ መሆኑን፣ ከእርሱ ቁጥጥር ውጭ መሆኑን እና ጌታችሁ በመጀመሪያ ደረጃ ይህንን ሁሉ ያመጣላችሁ እሱ መሆኑን ለራሳችሁ በማስታወስ ነው። በየቀኑ ሱብሃንአላህ፣ አልহামዱሊላህ እና አላሁ አክበር ይበሉ። ይህንን በሶላት ወቅት ብቻ ሳይሆን ቀኑን ሁሉ ይበሉት። ከገንዘብ ጋር ያላችሁ ቁርኝት ለመቁረጥ ከገንዘባችሁ ላይ ሰደቃ ይስጡ። ከሱ ጋር በጣም ከተጣበቃችሁ የተወሰነውን ይስጡ። ሸይጣን እንዲያቆማችሁ በጆሮአችሁ ማሽኮሽኮሽ የሚጀምርበትን ያህል ይስጡ። ነገር ግን ምንም ግድ ማይሰጣችሁን ያህል ትንሽ አይሁን። አንድን ቀን እናታችሁን፣ አባታችሁን ወይም ሚስታችሁን የሚያስፈልጋቸውን ነገር በማገዝ ያሳልፉ። ሰኞና ሐሙስን ይጹሙ። እነዚህ ሁሉ ነገሮች ከመሰረታዊ ፍላጎታችሁና ከዚህ ዓለም ይነጥሏችኋል። ኢማም አልገዛሊ እንደተናገሩት እንቅልፍን፣ ምግብን፣ የመራባት ፍላጎትን፣ ስሜትን ካሸነፋችሁ ነፍሳችሁን ድላናችኋል። ለነዚህ ነገሮች ያላችሁን ፍላጎት ካስወገዳችሁ ነፍሳችሁ ትቆጣጠር ትችላለች። እኛም ለማድረግ እየሞከርን ያለነው በነፍሳችን አማካኝነት ከዚህ ህይወት እንዳንጣበቅ ራሳችንን መከላከል ነው። አሁን በረከቶቻችን ምን ያገዳ ያለውን ተረድተናል። ይህም ከዚህ ዓለም ጋር መጣበቅ ነው። አሁን ደግሞ ራሱን እንዴት መነጠል እንደሚቻል ተምረናል። ታዲያ በረከቶቻችንን እንዴት ነው ማሳደግ የምንችለው? እንደ ትንሽ ውሃ ምንጭ አድርጎ ያስቡት። ይህንን ምንጭ እንዴት ወደ ውቅያኖስ እንቀይረዋለን? አሁን በረከቶቻችሁን አሳድጉ። ይህንን በጣም ቀላል መንገድ ማድረግ ትችላላችሁ። አልহামዱሊላህና ሹክራን ያ አላህ ይበሉ። አልহামዱሊላህ፣ ምስጋና ሁሉ ለአላህ ይሁን። ያ አላህ አመሰግንሃለሁ። በየቀኑ ለተገነዘባችሁት የእያንዳንዱ በረከት ምስጋና አቅርቡ። ለምሳሌ የውሃ ተርሞሴን ካየሁት አልহামዱሊላህ ለምጠጣው ውሃ ይላለሁ። በግራ በኩል ያለውን ነጭ ሰለቤን ካየሁት አልহামዱሊላህ ለሰለቤው ይላለሁ። ካሜራዬን፣ ስልኬን፣ ሁሉን ነገር አያለሁ። ላለኝ ሁሉ አልহামዱሊላህ ይላለሁ። አላህ በቁርአኑ በሱረቱል ኢብራሂም እንዲህ ይላል፣ ብታመሰግኑ በርግጥ እጨምርላችኋለሁ። በጠላሉ ካመሰገናችሁ ያላችሁ ሁሉ እንደሚጨምርላችሁ የሚያሳይ ከጌታችሁና ከፈጣሪያችሁ ቃል ውጪ ሌላ ምን ያስፈልጋችኋል? በዱንያ ጉዳዮች ላይ ሁሉ ጊዜ ትህትናን ለማስቀመጥ ከእርሳችሁ በታች ያሉትን የሌላቸውን ይመልከቱ። ያላችሁ ሁሉ ዝም ብሎ የተለመደ ነው ብላችሁ ካሰባችሁ ለነዚህ ነገሮች ምስጋና ማቅረብ ሊከብዳችሁ ይችላል። ነገር ግን ያስታውሱ፣ አንድ ሰው የነዚህን ሁሉ ምንም የለውም። አንድ ሰው እርሳችሁ እንደምታቀልሉት ምንም የመጠጥ ውሃ የለውም። ይህንን ለራሳችሁ ያስታውሱ። ይህም የጥፋተኝነት ስሜት እንዲሰማችሁ ሳይሆን ትህትና እንዲሰማችሁና በእርግጥ በአላህ ተባረክ ያለው አንዳንድ ሰዎች እኔ ያለኝ በረከት የላቸውም ለማለት ነው። በዲን ጉዳዮች ባለው ግን አንድ ሰው ምን ያህል ቁርአን እንደሐፈዘ፣ አቀራሯ ምን ያህል እንደሚያማረ፣ በሶላቱ ምን ያህል ጠንካራ እንደሆነ ተነሳሽነት እንዲኖራችሁ ወደ እነሱ ቀና ብላችሁ መልከቱ።
እነዚህን እንደኛክን ሰዎች ቀና ብላችሁ ስትመለከቱ ተሻለ ለመሆን መሞከር ትችላላችሁ። በመጨረሻ ልነግራችሁ የሚፈልገው አንድ ነገር አለ። ሸይጣን ግቦቻችሁን እንዳያሳካና በረከቶቻችሁን እንዳያገኝ ለማድረግ ዘወትር በጆሮአችሁ እንደሚያንሾሽክሽ እንደምታውቁ ታውቃላችሁ። እሱን እንዴት ማቆም እንደምትፈልጉ ከፈለጉ ይህንን ቪዲዮ ማየት ትችላላችሁ። ኢንሻአላህ በተወሰነ መልኩ ጠቅሟችኋል ብዬ ተስፋ አደርጋለሁ። ስለተከታተላችሁኝ አላህ ይባርካችሁ። ራሳችሁን ጠብቁ። በቅርቡ እንገናኛለን። May Allah bless you. Jazakallah khair for watching. Assalamu alaikum wa rahmatullahi wa barakatuh.